አለ ፌበን አለች ከዛ አቅላያና ፕርስቅላም አሉ ጋዮስ አለ ቀላዲዮስ ቄሳር አለ ከሮም ክርስቲያኖች እንዲባረሩ ትእዛዝ የሰጠ ነው እዚህ ጋር በደንብ እንድትይዙን ፈልገው በሮም ሀገር የነበሩ ክርስቲያኖች እንዲባረሩ ያደረገው ቀላዲዮስ ቄሳር የሚባለው ንጉስ ነው እና ይሄ ነው ይሄንን ያህል በዚህ ጋር ካልን ይሄ የሮሜ መጽሐፍ አብዛኛውን ጊዜ የሚያወራው ስለ ድነት ነው ስለ ድነት ስለ መዳን ያወራል መዳን ወይም ደግሞ ማምለጥ ማለት ነው ይሄ ድነት ማለት ምን ማለት ነው የሚለውን ካልን ድነት ማለት መዳን ነው ወይ ደግሞ ማምለጥ ማለት ነው ምናልባት አንዳንድ ሰዎች ድነሃል ሲባል አምልጠሃል ድነሃል ሲባል ከየት ነው እንዴት ነው ሊሉ ይችላሉ ያ በሚባልበት ሳለ የምንሰጣቸው ምላሾች ያለ ከምንድነው ያመለጥከው ከየት ነው ያመለጥከው ከተባለ ከዘላለም ሞት ከሰይጣን እስራት ከኃጢአት ባርነት የዳነ ሰው ከነኚህ ነገሮች ሁሉ ያመልጣል ከዘላለም ሞት ያመልጣል ከሰይጣን እስራት ያመልጣል ከኃጢአት ባርነት ያመልጣል እና ይሄ ሰው ልክ ዳነ ሲባል ክርስቶስ ኢየሱስን እንደ ግል አዳኝ አድርጎ በተቀበለበት ሰዓት ላይ ድነትን አግኝቷል ማለት ነው መዳን የሚባለው ነገር አግኝቷል ያን ጊዜ ከነኚህ ነገሮች ሁሉ እስራት ነፃ ወጥቷል ማለት ነው ሌላው ደግሞ ኃጢአት ብዙ ሰዎች አሁን ኃጢአት ያደርጋሉ ስለ ኃጢአት ትንሽ ነገር ልበላችሁ ነው ኃጢአት ማለት ምን ማለት ነው ኃጢአት ማለት አመጽ ነው አለመታዘዝ ማለት ነው ብዙ ሰዎች ኃጢአትን ያደርጋሉ ምን የሆኑ ሰዎች ያልዳኑ ሰዎች ብዙውን ጊዜ ኃጢአትን ያደርጋሉ በኃጢአት ልምምድ ውስጥ አሉ ነገር ግን የዳኑ ሰዎች ይሄንን ነገር አያደርጉም አመጽን አያደርጉም አለመታዘዝን አያደርጉም ኃጢአትን አያደርጉም ሁሉ ቀን ክርስቶስ ኢየሱስን ያመልኩታል ማለት ነው እና ይሄ የሮሜ ጥናት አስፈላጊነቱ እንደገና በመናይበት ሰዓት ላይ በጣም ብዙ በርካታ ጠቃሚ ነገሮች አሉ የተጻፉበትን ሁኔታ ስናይ ብዙ ጠቃሚ ነገሮች አሉ የሮሜ መጽሐፍ ለሰዎች የተጻፈው ሚስጥር ነው በደንብ እንዲያውቁት የሚያደርግ ነው እና የሮሜ ጥናት አስፈላጊነቱ ክርስቲያኖች ከሌሎችና ከራስ ወገን ጋር እንዴት መኖር እንዳለበት ያስተምራል አንድ ክርስቲያን የሮሜን ማንነት በትክክል ጥልቀት ውስጥ ገብቶ ካየና ከተረዳ ካነበበ ከራሱም ጋር ከሌሎች ጋር እንዴት መኖር እንዳለበት በትክክል የሚያስተምር ነው ስለዚህ የሮሜ ጥናት ለዚህ ነው ያስፈልገው ሌሎቻችሁ ምናልባት መልእክቱ የተጻፈው መቼ ነው ልትሉ ትችላላችሁ መልእክቱ የተጻፈው በ57 ዓመተ ምህረት አካባቢ ገደማ ነው በዛ በ57 ዓመተ ምህረት ነው የተጻፈው ጻፊው ማን ነው ስንል እዚህ ጋር በሮሜ 16:22 ላይ በመናይበት ሰዓት ላይ የሚናገረን ነገር አለ እንደገና ደግሞ በዚህ በሮሜ 16:22 ላይ ስናይ ጴጥሮስ እንደሆነ ይናገራል እንደገና ደግሞ ሮሜ ምዕራፍ 1 ከ1 እስከ 3 ያለውን ስናይ ደግሞ ስንመለከት ሐዋርያ ጳውሎስ እንደሆነም ይናገራል እነኚህ ሁለቱ እንዴት አድርገን ነው ማስታረቅ የምንችለው አይጋጩም ወይ ብላችሁ አንዳንዶች ልጠይቁ ትችላላችሁ በዚህ ስፍራ ላይ በመናይበት ሰዓት ላይ የመልእክቱ ጻፊ የነበረው ሰውዬ ራሱ ደራሲው ጳውሎስ ነው ትላንትና ሃይላይት አስተምሪያችሁ ያለፍኩበት ሁኔታ አለ በደመስቆ መንገድ ላይ ክርስቶስ ኢየሱስ በተገናኘበት ሰዓት አይኖቹ እንደታወሩና ልክ ከዚያ በኋላ ሐናንያ ይጸልይላል ወደ ሐናንያ ሂድ ባለበት ሰዓት ሐናንያን በጸለየበት ሰዓትና አይኖቹ በተከፈቱ የልብ አይኖቹ ስጋዊና መንፈሳዊ አይኖቹ በበሩለት ሰዓት ላይ ቅርፊት በአይኑ ላይ ቀርቷል የሚል አንዳንድ ምሁራኖች ያን ነገር ያስቀምጣሉ ከዚህ የተነሳ ያለውን በመንፈስ ቅዱስ እየተመራ ያለው ሐሳብ የሱ ቢሆንም ከምዕራፍ 4 ወደዚያ ያለውን ነገር ደግሞ ጥሪጥሮስ እንደጻፈ የምናይበት ሁኔታ አለ ጥሪጥሮስ በጽሁፍ ያገዘ ነው ቅድም እንዳልኳችሁ ጥሪጥሮስ ጳውሎስን በጽሁፍ የረዳ ነው እንጂ ዋና ተዋናኝ እሱ አይደለም ግን በመንድነው በጽሁፍ ነው ያገዘው ሐሳቡ የማን ሐሳብ ነው የሐዋርያ ጳውሎስን ሐሳብ ያስቀመጠው ነው ስለዚህ ነው ሁለቱንም እንደጻፉ ተደርጎ እዚህ ጋር የተቀመጠው እና መጀመሪያ አካባቢ ላይ በሮሜ 1 በመናይበት ሰዓት ላይ መልእክቱ የሱ እንደሆነ ለእግዚአብሔር ወንጌል የተለየ እንደሆነ ባሪያ እንደሆነ ይህንን መልእክት እሱ እንደጻፈ ሐዋርያ ጳውሎስ እንደጻፈ በትክክል የሚያስቀምጥበት ሁኔታ አለ 16:22 ላይ ደግሞ ጥሪጥሮስ እንደጻፈ ያስቀምጣልና እዚህ ጋር በመናይበት ሰዓት ላይ መልእክቱ ቶታሊ የማን ነው ማለት ነው የሐዋርያ ጳውሎስ ሆኖ በጽሁፍ ግን የረዳ ወይም ደግሞ ያገዘው እሱ ነው ማለት ነው ስለዚህ ጻፊው ማን ነው ለሚለው
የደራሲው ሐዋርያ ጳውሎስ ነው። በጽሁፍ ግን የረዳው ያገዘው በሰዓቱ ላይ ጢሞቴዎስ ነበረ። ለምንድነው የነበረው ከተባለ ከአይን ጋር ተያይዞ ችግር እንዳለበት ነው። ሐዋርያ ጳውሎስ ከአይን ጋር ተያይዞ ችግር ነበረበትና ለዚያ ረድቶታል ወይም ደግሞ አግዞታል ማለት ነው። ስለ ጻፊው ይህንን ያህል ካብራራውላችሁ ቀጥሎ ሐዋርያ ጳውሎስ ያገለገለባቸው ይህንን ወንጌል ያስፋፋባቸው ወይ ደግሞ ያገለገለባቸውን ቦታዎች በመናይበት ሰዓት ላይ በጣም በአስቸጋሪ ወቅቶች ላይ በተለያዩ ቦታዎች ላይ ይህንን ወንጌል ያስፋፋበት ሁኔታ አለ። ሐዋርያ ጳውሎስ ካገለገለባቸው ወይ ከተንቀሳቀሰባቸው ቦታዎች በመናይበት ሰዓት ላይ በጣም የሚገርመው ከባድ በተባሉ ቦታዎች ላይ ዓለምን ለመጀመሪያ ጊዜ በቁጥጥር ስር ያዋለው ብለው ከሚባሉ ሰዎች አገራት መካከል አንዱ ግብጽ ነው። ከዛ አሶር ነው። ከዛ ባቢሎን ነው። ከዛ ሜዶን ነው። ከዛ ግሪክ ነው። ከዛ ሮም ነው። እነኚህ ስድስቱም ዓለምን ለመጀመሪያ ጊዜ በቁጥጥር ስር አውሏቸዋል ከተባሉት አገራቶች መካከል ነው እና ከነኚህ አገራት መካከል ላይ ሐዋርያ ጳውሎስ እየዞረ ወንጌልን ያገለገለበት ሁኔታ እንመለከት። በእነኚህ አሁን ባልኳችሁ ላይ ሁሉ አገልግሏል። ነገር ግን አሁን ከነኚህ ውስጥ በሮም ያገለገለባቸውን የአገልግሎት ጊዜያቶችን ትንሽ ላስቀምጥላችሁና ሐዋርያ ጳውሎስ በሮም በረበረበት ወቅት ላይ ሊያገለግል በሄደበት ወይም ደግሞ እያገለገለ ባለበት ወቅት ላይ በግዛቱ ውስጥ ወደ 100 ሚሊዮን ሕዝብ በግዛት ውስጥ እንደነበረ የምናየው ሁኔታ አለ። 1 ሚሊዮኑ ደግሞ በከተማ ውስጥ የሚኖሩ ናቸው። በግዛቱ በጠቅላላ የሚኖሩት 100 ሚሊዮን ሕዝብ ሲሆን እንዲሁ ደግሞ በከተማ ውስጥ ደግሞ የሚኖሩት 1 ሚሊዮን ሕዝብ ነው። እንዲሁም ደግሞ ወደ 100 ሺህ ደግሞ የሚገኙት 100 ሺህ ደግሞ ባሪያዎች ናቸው። አሁን እዚህ ጋር ሐዋርያ ጳውሎስ በሮም በሚያገለግልበት ሰዓት ላይ ያለውን ስታቲክሱን በመናይበት ሰዓት ላይ በሶስት ተከፋፍለን ነው የምናየው። በሮም በጠቅላላ ግዛት ውስጥ የነበሩት 100 ሚሊዮን ናቸው። በግዛት ውስጥ ጠቅላላ የነበሩት 1 ሚሊዮኑ ደግሞ በከተማ ውስጥ የሚገኙ ናቸው። ከነኛ ውስጥ ደግሞ 100 ሺዎች ደግሞ ባሪያዎች ነበሩ። 100 ሺዎች የሚጠጉት ነው ምኖች ናቸው? ባሪያዎች ናቸው። ስለዚህ ነው እኔ በክርስቶስ ኢየሱስ የተጠራው ባሪያ እያለ ራሱን የሚናገርበት ሁኔታ ብዙውን ጊዜ እንመለከታለን። ያን ያለበት ምክንያት ምንድነው ከተባለ በሮም ላይ ወደ 100 ሺህ የሚጠጉ ባሮች ነበሩና ለነኚህ ባሮች ወንጌልን ማካፈል ግድ ስለሆነ ልክ ወደነሱ መቅረብ ስላለበት በምን አይነት ፖዚሽን ቀርባለሁ በሚል አይነት ሁኔታ በምን አይነት ሁኔታ ነው የቀረበው? በዛ ስፍራ ስንመለከት ሐዋርያ ጳውሎስ ራሱን እንደ ባሪያ አድርጎ ነው የቀረበው ወደነሱ። ለምን ከተባለ ሌሎችን ሰዎች በወንጌል ለመድረስ ነው። በወንጌል ለመድረስ ራሱን እንደ ባሪያ አድርጎ የቆየበት ሁኔታ ነው ያለው። ዛሬ ስንቶቻችሁ ናችሁ ይህንን ወንጌል ለማገልገል ራሶቻችሁን እንደ ባሪያ አድርጋችሁ የምትቀርቡት? እና ወንጌል ዋጋ ያስከፍላል። ወንጌል ዝቅ ማለትን ይጠይቃልና እዚህ ጋር ሐዋርያ ጳውሎስን በመናይበት ሰዓት ላይ በዘር ግንዱ በሚታይበት ሰዓት ላይ ባሪያ አይደለም ጨዋ ነው። እንዲሁም ደግሞ በጣም በትምህርቱ እንኳን በመናይበት ሰዓት ላይ በጋሜሌ እግር ስር ቁጭ ብሎ የተማረ የሕግ መምህር ነው። ሁሉን ነገር ትቶ ለወንጌል የተለየ ሰው ነው እና የሮሜ መግቢያ መልእክቱ ይህንን ይመስላል። ቀጣይ ደግሞ ያሉትን የመጽሐፍ ፍሬ ሐሳቦችን ሌሎች አንዳንድ ነገሮችን ደግሞ ቀጣይ የምናይ ይሆናል። ጌታ ኢየሱስ ይባርካችሁ፣ ዘመናችሁ ይባረክ። ከዚህ በኋላ ያለውን የመጽሐፉን ፍሬ ሐሳቦች ይሄ እንደ መግቢያ ነው። የሮሜ መጽሐፍ መግቢያውን ነው ያስቀመጥኩላችሁ። ዋና መግቢያ ላይ ያለውን ይሄን ያልካየን ያው ቅድም እንዳልኳችሁ ዋና ፍሬ ሐሳቦችን ከዚያ በኋላ ያሉትን ነገሮች እናያለን። ሐዋርያ ሊሆን የተጠራ መሆን ያለበት ሰው ማድረግ ያለባቸው ነገሮች የክርስቶስ ባሪያ መሆን እንዳለበት፣ ለእግዚአብሔር ወንጌል መለየት እንዳለበት፣ ሌሎች በቃ በጥልቀት አይተን የምንረዳበት ይሆናል። ፍሬም ወይም ደግሞ ፍሬም ኢሹ ዋና ሐሳቦችን ፍሬ ሐሳቦችን ቀጣይ የምናይ ይሆናል። አሁን ግን ለዛሬ የሮሜ መልእክት መግቢያው አሁን የነገርኳችሁ ነውና በዚህ ልክ ላይ እየጸለያችሁ እያንዳንዱን ቃላቶችን መጽሐፍ ቅዱስን ከሮሜ ምዕራፍ 1 ጀምሮ እስከ 16 ያለውን ነገር እያነበባችሁ
መቆየት ነው 16ኛ ምዕራፍ ላይ ያለው እንኳን ስለ ሰላምታ ነው የሚያወራው ብዙ ነገር አይደለም ከመጀመሪያ እስከ 15ኛው ምዕራፍ ያለው ግን በጣም ጠቃሚ ነው ለህይወታችን ጠቃሚ ስለሆነ ይሄንን ክፍል እንደውም አሁን ከ13ቱ መልእክቶቹ በጣም ሰፋ የሚለው ሮሜ ነው ሮሜ በጣም በጥልቀት በራሱ እንኳን ኮንቲኒየስሊ እያንዳንዱ ቃል በቃል እናያለን ካልን አንድ ወር አይበቃንም ቃል በቃል እናያለን ካልን እና በጣም ሰፊ ፖርሽን ነው እኔ ግን ዋና የሆኑ ነገሮችን ፍሬም ሐሳቦችን ለእናንተ የሚያስፈልጋችሁ ነገሮችን እግዚአብሔር በረዳን መጠን የምናቀርብ ሆናለሁ አሁንም መልሼ የምላችሁ ነገር ምንድነው እግዚአብሔር ቢፈቅድና ብንኖር ቀጣይ ባሉ ጊዜያቶች ላይ ከናንተ ጋር ሊቭ ማገልገል ስለምፈልግ ሰብስክራይብ ማድረጋችሁን ሼር ማድረጋችሁን ላይክ ማድረጋችሁን እንደገና ኮፒ ሊንክ ማድረጋችሁን እነኛ ነገሮችን እንዳስዘነጉ ያን ሁሉ ያደረጋችሁ እንድትሄዱ እኔ በጌታ ፍቅር አሳስባችኋለሁ ቀጣይ ባሉት ጊዜያቶች ላይ ቀጥታ እቺን ትምህርት ከጨረስን በኋላ አሁን ይሄንን ትምህርት ተከታታይ ትምህርት ስለሆነ ነው በድምጽ ያደረኩላችሁ ያለው ቀጣይ ይሄንን ትምህርት ከጨረስን በኋላ የቪዲዮ ፕሮግራሞችን የምንለቅ ይሆናል በተለያዩ ቦታ ያገለገልናችን የቪዲዮ ፕሮግራሞችን ያንን ስብከቶች ሊሆኑ ይችላሉ ትምህርቶች ሊሆኑ ይችላሉ እንደገና ፈውስ ታምራት ዲሊቨሪ ብዙ ነገሮች አሉ እነኛን ሁሉ እያደረግን ለእናንተ የምናቀርብ ይሆናል ከናንተ ጋር ደግሞ ያው እንግዲህ ሊቭ ሲሆን ቀጥታ ስርጭት ፌስ ቱ ፌስ በደንብ የምናገለግላችሁ ይሆናል እርግጠኛ ሆኜ ነው የምናገረው እግዚአብሔር አምላክ በዚህ ቻናል ላይ አልፎ ታምራትን ያደርጋል ሽባዎች እስኪተረተሩ እውሮች እስኪበሩ እግዚአብሔር አምላክ የሞተባችሁ ነገር እስኪንቀሳቀስ እግዚአብሔር ታላቅ ታምራቶችን ያደርጋልና ተከታተሉ ብዙዎች ወደዚህ ግሩፕ ላይ እንዲገቡ ወደ ኤልኤልጄ እንዲገቡ አድርጉ ተባረኩልኝ እስካሁንም ድረስ ደግሞ ይሄንን መልካም በጎ ተግባር ያደረጋችሁ ያላችሁ እህትና ወንድሞቼ በአገር ውስጥም ከሀገር ውጭም በተለያዩ ከተሞች ላይ ያላችሁ አይዞ በርታ ቸሬ ከጎንነን እያላችሁ ያላችሁ ታላችሁ እግዚአብሔር አምላክ ዘመኑን በሙሉ ከናንተ ከጎናችሁ ይቆምላችሁ እግዚአብሔር አምላክ በነገሮቻችሁ ለሁሉ ያበርታችሁ እግዚአብሔር ቀኙን ይስጣችሁ እግዚአብሔር ይደግፋችሁ እግዚአብሔር ስለናንተ አሁን መሟገት ይጀምር በቃ ይሄንን ፕሮግራም ልታስፋፉ በእውነት ይሄንን ፕሮግራም ልታስፋፉ አይዞ ቸሬ ያላችሁ ብዙዎች አላችሁና እግዚአብሔር ለናንተም ከጎናችሁ ይቁም ደስ ብሎኛል እንደገናም ደግሞ እንደለመዳችሁት ይሄንን ፕሮግራም በቃ ቀጥሉ እኔ የምለው ነገር የለም በረከት ወደ ቤታችሁ ይግባ ሰላም ወደ ቤታችሁ ይግባ ረፍት ወደ ቤታችሁ ይግባ መከናወንን በኢየሱስ ስም አግኙ እግዚአብሔር አምላክ የልባችሁን መሻት ይስጣችሁ እግዚአብሔር ያሳርፋችሁ ይሄ ዓለም አያሳርፍም ሌላ ነገርም አያሳርፍም እግዚአብሔር ያሳርፋችሁ እግዚአብሔር በነገሮቻችሁ ለሁሉ ጣልቃ ይግባ እርግጠኛ ነኝ ይሄን ድምጽ እየሰማ አንድ ሰው ይፈወሳል እርግጠኛ ነኝ ይሄን ድምጽ እየሰማ የአንድ ሰው የሥራ በሮች ይከፈታል እርግጠኛ ነኝ የአንድ ሰው ታሪኩ ላይ የናዝሬቱ ኢየሱስ ጣልቃ ገብቶ ጨለማውን ወደ ብርሃን ይቀይራል ጌታው ተባረክ ይሄን ሁሉ ስለምታደርግ ከፍ በል እንወዳለን ቀሪውን ሰዓት ሁሉ በእጅ ተረከብ በኢየሱስ ስም አሜን